ዛሬ እነዚህን 6 ነገሮችን ካደረግ የገንዘብ አቅም እየጨመረ ይሄዳል። አዎ አሁን የምነግርህ እነዚህ ገንዘብ አቅምን የሚያሳድጉ 6 ነገሮች ቀጣይ ተግባራዊ የምታደርግ ከሆነ የገንዘብ አቅማችን እያደገ ይሄዳል። ስለዚህ ቻናሉን በደንብ አድርጋችሁ መከታተል አለባችሁ ማለት ነው። በተለይ አምስተኛ የምነግራችሁ ለእናንተ እጅግ በጣም ጠቃሚ የሆነ ነገር ነው ማለት ነው። ስለ ገንዘብ አንዳንድ ነገር ስላችሁ በመጀመሪያ ማንኛውም ሰው ከገንዘብ ውጪ እዚህ አልደረሰም። ያው ብንወድም ባንወድም ከገንዘብ ጋር የተነካከ ታሪክ ነው ያለን። ምናልባት ዛሬ ለደረስንበት ሁኔታ ምንም አይነት ገንዘብ አላስፈለገኝም የሚል ነገር አስተሳሰብ ሊኖር ይችላል። ነገር ግን ገንዘብ ሁላችንም ተጠቅመን ነው እዚህ የደረስነው ማለት ነው። ስለዚህ ነገ ለማደግ በመጀመሪያ ቁጥር 1 ማድረግ ያለብን ምንድነው? ከገንዘብ ተሳትፎ ውጪ እዚህ አለመድረሳችንን በደንብ አድርገን መረዳት መቻል አለብን ማለት ነው። ያን ስናደርግ የእድገት መንገዳችን ይመጣል ማለት ነው። ለህልውና ወሳኝ የሆኑ እንደ መጠለያ፣ ምግብ፣ ልብስ እና የመሳሰሉ ሁኔታዎችን እስኪ እናስባቸው። እነዚህ ነገሮች ምንድናቸው ማለት ነው? ከገንዘብ ጋር ንክኪነት አላቸው ማለት ነው። ሁለተኛው ነገር ለማደግ ፍላጎት ካለን ገደብ ማበጀት ነው። ፍላጎታችን መገደብ መቻል አለብን። አንድ ነገር ማድረግ የፈለግን ማድረግ ያልቻልናቸው ነገሮች ስናስብ ያንን ከወሰኑ ነገሮች መካከል ገንዘብ ዋነኛ ሆኖ እናገኘዋለን። በአጭሩ የምንፈልጋቸውና የሚያስፈልጉ ነገሮችን የማግኘታችንና ያለማግኘት ሁኔታ የሚወስነው በእጃችን ያለው ገንዘብ ነው ማለት ነው። ስለዚህ የፈለግነው ነገር ብቻ እየገዛን የተወሰነ ራሳችን ያዝ ማድረግ መቻል አለብን ማለት ነው። በሶስተኛነት ማነሳላችሁ ገንዘብ ለማንም አያዳለም። ገንዘብ ለሀብታሙ ልጅ ለድሃው አልሄድም የሚል አስተሳሰብ አመለካከትም ሊኖረን አይገባም። ወይ እንትና እኮ የሀብታም ልጅ ስለሆነ የሀብታም ዘር ስለሆነ ነው ብቻ ብለን ማለት የለብንም ማለት ነው። ምክንያቱም ዓለማችንን ወደ መኖር ካመጣት ጀምሮ የሰው ዘር ከአንዱ አመለካከት ወደ ሌላኛው እንዲሁም ከአንዱ ዘመን አመጣሽ ሁኔታ ወደ ሌላኛው ሲለጋ ሰንብቶ አሁን ያለንበት ደረጃ ላይ ደርሰናል። በእነዚህ የአዝማሚያ ለውጥ ዘመናት ውስጥ የኛው የሙያ ዘርፍ ለሴት ነው፣ ያኛው ለወንድ ነው እያልን መከፋፈል አይቻልም። ይሄ ለሀብታም ነው፣ ይሄ ለድሃ ነው ማለትም አንችልም ማለት ነው። ስለዚህ ገንዘብ ለማንም የሚያደላው ነገር የለም። ጠንካራ ሰው የሆነ ሰው ግን ገንዘብን ይይዘዋል ማለት ነው። ሰዎች ያው በእጃችን ያለውን ገንዘብ ጉልበት በመጠቀም አንዳንዱ ለጥሩ ነገር ይጠቀመዋል፣ አንዳንዶች ደግሞ ለመጥፎ ነገር ይጠቀሙታል ማለት ነው። ስለዚህ ቤተሰብ ዋናው እኛ በገንዘብ ያለን አመለካከት መስተካከል አለበት ማለት ነው። ሌላኛው በአቋራጭ ለማደግ የምናደርገው የፍላጎት አንዱ እኛን ምንድነው ገንዘብን እንዳንይዝ ያደርገናል ማለት ነው። በአቋራጭ በተንኮል እንደገና የተለያየ ነገር የፈጠራ ብቃትን ያልታከለበት ነገር እንትን ብለን ገንዘብ ለመያዝ ብዙ ጥረት እናደርጋለን ማለት ነው። ይሄ ገንዘባችን ያገኘነው ገንዘብ በዘላቂነት እንዳንጠቀመው ያደርጋል ማለት ነው። ስለዚህ ገንዘብን በእድል ወይንም በአቋራጭ ማግኘት አንፈልግ። ሌላኛው አምስተኛው የእድል ነው። እድል በእድል ለምሳሌ እንትና እኮ ሀብታም የሆነው እድለኛ ስለሆነ ነው፣ እንትና እኮ እንዲሆነው ጥሩ ቤተሰብ ስላለው ነው ብለን እንላለን ማለት ነው። ይሄም ማይሆን አስተሳሰብ ነው። ገንዘብ የሚሰራው ትክክለኛን ነገር በትክክለኛው ሰዓት በትክክለኛው ቦታ መተግበር ስችል የገንዘብ አቅማችን ምን ይሆናል ማለት ነው? እያደገ ይሄዳል ማለት ነው። የገንዘብ አቅማችን እያደገ ይሄደ ማለት ደግሞ ነገኛ ራሳችን ወደ ተሻለ ቦታ እንሄዳለን ማለት ነው። ሌላኛው አመለካከታችን ነው። ብዙ ሰው አሁን እያደገ ያለው ነው ምንድነው? በአመለካከት በአስተሳሰቡ ነው። እኔ አልችልም፣ እኔ እንደዚህ መሆን አልችልም፣ እንደዚህ መሆን ምናምን ብሎ ብዙ ምክንያቶችን በመፍጠር ራሱን ለማሳደግ ጥረት አያደርግም ማለት ነው። አመለካከት በጣም ከፍተኛ ሚና ይጫወታል ማለት ነው። ስለዚህ እነዚህና መሰል ነገሮችን በደንብ አድርጋችሁ አጠናክራችሁ መያዝ ነው። ሌላው ልምድ መገንባት ነው። በስተመጨረሻ ብላችሁ ልምዳችሁን አሳድጉ። በተለያየ ነገር ዘርፈን ሞክሩ፣ ይሳካላችኋል። ቻናሉንም ሳብስክራይብ አድርጉ፣ ለሌሎች እንዲደርስ ሼር አድርጉ። ከተመቻችሁ ላይክ አድርጉላችኋለሁ። በቀጣይ ስለ ገንዘብ አንዳንድ ነገር ይዤ እመጣለሁ ማለት ነው። አመሰግናለሁ።